እኔ ካንተ ጋር ነኝ እያለ እንዴት አድርጎ ይሸሻል ብላችሁ ትገምቱታላችሁ? እግዚአብሔር በቃሉ የታመነ ነው። እግዚአብሔር በኪዳኑ የጸና ነው። ይህንን የእግዚአብሔር ቃል እንመነው እንጂ ምን የሚለውን አይረሳንም የሚለው እንኳን እኔና እናንተ ጠባለ ኪዳን መሸለ ቁርባን ባይገባን እንኳን የእግዚአብሔርን ቃል በፊቱ ተነጥፈን የምንሰማው እግዚአብሔር ፍጥረትን እንኳን እንዴት እያስተዳደረ እግዚአብሔር ምድርን እንዴት እንዳረሳ እንኳን አታዩ? እንዴት ይረሳናል? እንዴት ይተወናል? ለዚህ ነው አረሳሽም ከቶም ቢሆን አልጥልሽም በእጄ መዳፍ ቀርጬሻለሁና የሚለው። ጭንካር የተበሳበትን እንዴት ይረሳል? ዋጋ የከፈለበትን እንዴት ችላ ይላል? ይህ ምንኛ የሚያጽናና ቃል ነው። ኦርቶዶክሳውያን ከዚህ ጋር አብሮ ነው የሚሄደው። እኔ ካንተ ጋር እሄዳለሁ አሳርፍህም አለው እኮ የሚለው ለዚህ ነው ወገኖቼ። የእግዚአብሔር ሰዎች ስንሆን እመኑኝ እግዚአብሔር ብቻውን የተወው ሰው የለም። እግዚአብሔር ብቻውን የጣለው ሰው ከቶም ቢሆን በመጽሐፍ አላየንም፣ በአባቶቻችንም አልሰማንም። እኛ ነን ብቻችንን ይሆን እየመሰለን የተሸበር ነው። እኛ ነን ብቻችንን ይሆን እየመሰለን የደነገጥ ነው። እኛ ነን ምን ዱብዳ የደረሰብን እየመሰለን የታወክ ነው እንጂማ እግዚአብሔር ፍጥረቱን ረስቶ አያውቅም። የትላንታችሁን እያሰባችሁ ዛሬያችሁን አታበላሹ። ወጣቶች ነጥብ ላይ መጣላችሁ፣ እጮኛ ላይ ይሳካላችሁ፣ ስራ ላይ ሆንላችሁ ይችላል። ዛሬ ይህ ሌላ ቀን ነው። ዛሬ ማለዳ እግዚአብሔር አዲስ ነው። ነገ ምን እንደሚያመጣ ስለማታውቅ ዛሬ ለምን ታጨልመዋለህ? ወጣቶች ብዙ ወጣቶች ቀናቶቹን እያሰቡ ነው የሚጨልሙት። ወገኖቼ ከውጭ አይደለም ደስታችን፣ ከምናገኘው ከምናጣው ነገር አይደለም ሕይወታችን። እንዳትረሱ እግዚአብሔር ነው የኔና የእናንተ አለኝታችን። ከውጭ የምትጠብቁ ከሆነ አንድም ቀንም በደስታ ሳትኖሩ ታበቃላችሁ። በመነጫነጭ፣ በቅሬታ፣ በተቃውሞ ነው የምታሳልፉት። ወጣቶች ሆይ እግዚአብሔር ካለበት ተቀበሉት። የእግዚአብሔር እጆች ካለበት ውደዱት። እግዚአብሔር ካለበት አፍቅሩት። ምንም ነገር ይሆናል፣ ብቻ እግዚአብሔር ይኑርበት። እግዚአብሔር ቀን አለው የተዋረደውን የሚያከብርበት። የአልዓዛር ቀን ይመጣል ያልኳችሁ ይኸውላችሁ፣ ያቺ ቁስሉን ያከበት የነበረችው ጣቱ እንኳን የምትፈለግበት ቀን ይመጣል። ባለጸጋው ነው እንዳላል አልዓዛር ጣቱን ውሃ ነክሮ ምላሴን ያበርድልኝ ዘንድ አልዓዛርን ስደድልኝ አይለው መሰላችሁ? እንዳለቀስክ አትቀርም አንተ ክርስቲያን። ከበረታ ሳታጉረመርም ከኖርክ እንደ አልዓዛር እግዚአብሔርን ካልሰደብ አልዓዛር እኔ በጽድቅ እየኖርኩ በክፋትና በኃጢአት የሚኖሩትን ባለጠጋ ያደርጋል በማለት እግዚአብሔርን ካልተውክ እንዳለቀስክ አትቀርም፣ ትስቃለህ። እንደተተውክ አትቀርም፣ ትከበባለህ። አንድ ቀን የሚያገኘን አምላክ አለ። አንድ ቀን የሚያወጣን አምላክ አለ። በድካም አብዝተን፣ በጉስቁልና አብዝተን፣ ኃጢአት አብዝተን ለጥል ሊሆን ይችላል። እንዳትረሱ። እግዚአብሔር ግን አንድ ቀን የቆሸሸውን የሚወለውልበት ቀን አለ። የጠቆረውን የሚያነጣበት ቀን አለ። የተጣለውን የሚያነሳበት ቀን አለ። የጠወለገውን የሚያለመልምበት ቀን አለ። የደከመውን የሚያበረታበት ቀን አለ። የተቀበረውን የሚያነሳበትና የሚያወጣበት ቀን አለ። እሱን ቀን ብቻ በተስፋ ወገኖቼ፣ የዚህ ዓለም ጉዳይ ያልቃል። ውበት ነው፣ ያረጃል። ደም ግባት ነው፣ ይጠፋል። ጉልበት ነው፣ ይከዳል። ስልጣን ነው፣ ይሻራል። ኃይል ነው፣ በመቃብር ይያዛል። የዚህ ዓለም ጉዳይ ያልቃል። የማያልቅ የእግዚአብሔር ጸጋ፣ የማይሻር የእግዚአብሔር ዙፋን፣ የማይተካ የዘላለም ንጉሥ እግዚአብሔር ብቻ ነው ወገኖቼ። አለቀበት። የተመካንበት ያልቃል። የተደገፍነው ምርኩስ ይሰበራል። የታመንበት ነገር ይጠፋል፣ ደግሞም ይተናል።
በዓለም ምኞት በአይን አምሮት አትቃጠሉ። ባላችሁ ነገር ክርስቲያን እንደመሆናችሁ ኩሩ። ባላችሁ ነገር አመስግኑ። በሌላችሁ ነገር አትጨነቁ። የሚያስፈልጋችሁ ከሆነ እግዚአብሔር በጊዜው ጊዜ ያደርገዋል ብላችሁ አስቡ። ስለ ትዳር በማሰብ እንዳይከብድባችሁ አትጨነቁ ነው የሚለው። እግዚአብሔር በሚሰጠው ጊዜ ይሰጣል፣ አትጨነቁ። እርሱ ስለኛ ምን እንደሚያስፈልገን እኮ ያውቃል። ሳንለምነው ያውቃል፣ ሳንጠይቀው ይሰጠናል። ለምንድን ነው ተጨንቀን ከአእምሮ ውጭ ምን ሆነው? ለምንድን ነው ከመረጋጋት ምን ወጣው? በመጠን መኖርን መልመድ። ሌላው መፍትሄ የሚሰጠው ተጨንቆ በቁመቱ አንድ ክንድ መጨመር የሚችል ማን ነው ይላል። አሁን ያነበብኩላችሁ ማቴዎስ ምዕራፍ 6። ተጨንቆ ማንም ሰው ምንም ፈቀቅ ማድረግ አይችልም። መጨነቅ ፈቀቅ አያደርግም። መጨነቅ ያጎላል። መጨነቅ ያሳምማል። መጨነቅ አእምሮን ያውካል። መጨነቅ ጤናን ያሳጣል። መጨነቅ ውስጥን ይጎዳል። መጨነቅ ማህበራዊ ሕይወትን ያቃውሳል። መጨነቅ ጥፋት እንድታጠፉ ይገፋፋል። መጨነቅ ጥሩ ውሳኔ እንዳትወስኑ ያደርጋችኋል። መጨነቅ የአእምሮ ህመም ያመጣባችኋል። መጨነቅ ተስፋ ያስቆርጣችኋል። መጨነቅ ብቻነትን፣ የበታችነት ስሜትን ይፈጥርባችኋል። ምንም አይጎዳው ነገር አለ፣ ምንም ግን አትጨምሩም። ብዙ ነገር ግን ይጎልባችኋል። ተጨንቆ ከቁመቱ አንድ ስንዝር መጨመር የሚችል ማን ነው? ማንም የለም። አትጨነቁ፣ አትጨነቁ። በአንድ ልብስ እንደሚያኖር አታምንም? እንደው የምር ብናምነው አንድ ቀን በበላ ነው ብዙ ቀን ሊያኖረን እንደሚችል አናውቅም? ምዕመናን፣ በተለይ ወጣቶች ስለምትበሉት ስለምትጠጡት ወይ ሰጥቷችሁ ብቻ እኮ አይደለም ሳያስርባችሁ እንኳን ሊያኖረው ይችላል። እውነት አስብ። እኔ አንዳንድ እህቶችን ዜና ሰማለሁ። ከበላው እኮ 3 ቀኔ ነው ግን ምንም አራበኝም ይላሉ። ምስኪንና ድሆች ናቸው። 3 ቀን ሙሉ የረሃብ ስሜት ያጠፋላቸዋል። እምትቀምሰው እንኳን ብታጣ እንዳትራብ ማድረግ እንደሚችል አታውቅም እግዚአብሔር? እምትጠጣው እንኳን ብታጣ ጉሮሮ እንዳይደርቅ ማድረግ እንደሚችል አታምንም እግዚአብሔር? አሁን ማመን እኮ ነው የጎደልን። ማመን፣ ፍጹም ማመን። እንደዛች ልጅ ዝናብ ጠፍቶ መሬት ደርቆ ተሰነጣጥቆ ወዮ ሊሉ ምህላ ሊያደርሱ ወደ ቤተ እግዚአብሔር ሲሄዱ አንዲት ሕፃን ልጅ ከእናቷ ጋር ትወጣለች አሉ። እንግዲህ እግዚአብሔር ያሳያችሁ። ዝናብ ጠፍቷል፣ ምህላ ሊያደርሱ ወደ ቤተ ክርስቲያን ይሄዳሉ። እቺ ብላቴና ዣንጥላ ይዛ ወጣችላት። በጠራራ ፀሐይ እልም ባለ በረሃ ሐሩር መሬቱ በተሰነጣጠቀበት ለዝናብ ልመና ሲወጡ አጅሪት ዣንጥላ ይዛ ወጣችላችሁ። እንዴ ምን ሆነሽ ነው እንዲህ ባለ እሳት ውስጥ አንቺ ይዘሽ የምትወጪው አሏት አሉ። እሷ ምን አለች አሉ? ዝናብ ለምን አይደል ነው? አዎ ታዲያ ዝናብ ሲመጣ በምን እንጠለላለን አለች። ወገኖቼ ነፍስን የሰጠ መብልን አይሰጥም? ቁርበትን የተከለ ሰውነትን የፈጠረ ልብስን ይነፍጋልን? እግዚአብሔር ለሚበልጠው ከታመነልህ በሚያንሰው ነገር መጠርጠር ይገባሃልን? ፍጠረኝ ሳትለው ፈጥሮሃል። ካለመኖር ወደ መኖር አምጥቶሃል። ያላሰብከውን ነገር አምጥቶ ሰጥቶሃል። በጸጋ አክብሮሃል። ታዲያ ፍንጥሬ ኩባያ ውሃ እኔንና አንተን ይነፍገናል? ለዚህ እኮ ነው አይበልጥም ወይ ይላል። የሚበልጠውን ከሰጣችሁ የሚያንሰውን ነገር እነፍጋችኋለሁ ወይ እኮ ነው የሚለው ወገኖቼ። ለሚበልጠው የታመነልን በሚያንሰው ነገር እንዴት ትጠረጥሩኛላችሁ ነው እኮ የሚለን። ለዚህ እኮ ነው ነፍስን የሰጠ ምግብ መስጠት ይሳነዋል ወይ? ደግሞስ ስጋን ከአራቱ ባህሪያት አዋህዶ የፈጠረ ልብስ መስጠት ያቅተዋል ወይ? ሳትጠይቀው የሰጠህ አይደለምን? ሳትለምነው ያመጣህ አይደለምን?
በሚያንሰው እጅግ ዝቅ ባለው ነገር አምላክህን ልትገምተው ይገባልን? ደግሞስ ሥጋን አስነስቶ ነፍስን አዋህዶ ኋላ በመንግሥተ ሰማያት እጅግ መንፈሳዊ ሕይወትንና ምግብን የሚሰጠን አሁን በምድራዊ ነገር እሱ ይጠረጠራልን? በሚበልጠው ታምኖልሃል። በሚያንሰው ነገር ለምን ትጨነቃለህ? ደግሞስ ሥጋውን የቆረሰልህ ደሙን ያፈሰሰልህ ራሱን የሰጠልህ ከዚያ ወዲያ ያለውን ነገር እንዴት ይነፍገኛል ብለህ ታስባለህ? ከሰማይ የወረደው ለአንተ ነው። መስቀል ላይ የቆመው ለእኛ ነው። ሥጋውን መብል ደሙን መጠጥ አድርጎ የሰጠን ብቃቴ መቼ ሆነና ምግብ ልብስ እግዚአብሔር ለዚህ ሳይታመን ይቀራል። ለዚህ ነው አትጨነቁ የሚለን። የሚበልጠውን ከሰጠው ግድ የለም በሚያንሰው ነገር አትጠርጥረኝ ታመነኝ የሚለን እኮ ለዚህ ነው። ወገኖቼ ምድርን ያመናትን ያክል እንኳን እግዚአብሔርን እኮ ማመን አቅቶናል። በምድር ላይ የምንሽከረከረውን ያክል እንኳን እግዚአብሔርን መታመን አቅቶናል። ዓለም ሁሉ እኮ ጠልቶኛል፣ ፊቱን አዙሮብኛል፣ ምንም ነገር የለም፣ ማንም አያየኝም። በዚህ ምክንያት ነው ብቻነትም ብቸኝነትም የተሰማኝ፣ በዚህ ምክንያት ነው የበታችነትም ያደረብኝ የምትል ከሆነ እኮ የትኛው ዓለምን የጠላህ ብለን እንጠይቅሃለን። ምናልባት ጥቂት ሰው፣ ምናልባት ሁለት ሶስት ሰው፣ ምናልባት አንድ አፍቃሪ፣ ምናልባት አንድ እጮኛ፣ ምናልባት አንድ የትዳር አጋር፣ ምናልባት ቤተሰብ፣ ምናልባት የዓለም ብል ባለጸግነት፣ ምናልባት እነዚህ ነገሮች ጠልተውኛል፣ ትተውኛል፣ ቀርተውኛል ብለህ ይሆን? እኔ ሌላ ዓለም ላሳይህ እስኪ። የተወደዳችሁ ወጣቶች፣ በተለይ ወጣቶች የምለው እንዲህ አይነት ስሜት በወጣቶች ላይ ስለሚያደርግ እናንተ የምታዩት ይሄን የአንድ እጅ ጣት የሚያክል አፍቃሪ ወይንም አይን ስላጣችሁ ይሆናል። እኔ ግን ላስታውሳችሁ የማይታይ ሌላ ዓለም አንተን ይወድሃል፣ አንተን ያፈቅርሃል፣ አንተን ይጠብቅሃል፣ ስላንተ ያስባል። ሌላ ዓለም አለ። እሱን ዓለም ታውቁት ይሆን? የመላእክት እኮ ዓለም አለ ዙሪያችንን የከበበ መተኛታችንና መነሳታችንን የሚያይ በሌሊትም በቀንም የሚጠብቅ ዙሪያን የከተመልህ ብዙ አንተን አይኖችን የሚያይ ደግሞም የሚጠብቅ ሌላ ዓለም እኮ አለልህ። የእግዚአብሔር ቃል እንዲህ ይላል፣ በደስታ ወደ ተሰበሰቡት ወደ አእላፋት መላእክት ደርሳችኋል ይላል። ያንተ ሐዘን ሐዘናቸው የሆነ አንተ ደስታ ስታገኝ እነሱም አብረው የሚዘምሩልህ፣ አንተ እንቅፋት ሲነካ ቀድመው የሚያነሱ ያንተ ዓለም እኮ ሌላ ነው። ኦርቶዶክሳውያን ለምንድን ነው የምትወዳደሩት ከሌሎች ጋር? እናንተ ባላችሁ በመጠን መኖርን አትለምዱ። በመጠን ኑሩ። በመጠን የሚኖር ሰው አይጨነቅም። መጠኑን የሚያውቅ ሰው አይታወክም። ለዚህ ነው ንዑድ ክቡር የሚሆን ጳውሎስ ማትረፍንም አውቃለሁ መጉደልንም ተምሬአለሁ ኑሮዬ ይበቃኛል ማለት ማትረፊያ ነው የሚለው። የእግዚአብሔር ቃል የሚለው የዕለት ጉርስ የዓመት ልብስ ካለን ይበቃናል ነው የሚለው። ጫማ ስላልቀየርክ ለምን ትጨነቃለህ? ለምን ትጨነቅ? የዕለት ጉርስ ካላሳጣ ለምን ትጨነቃለህ? ለዓመት እያሰብክ ለምን ትፈነዳለህ? ምናምን ካልገነባው እያልክ ለምን ከሰውነት ተራ ትወጣለህ? ለምን ትሰርቃለህ? ለምን ታታልላለህ? በመጠን ብትኖር ግን ጸጥ ታደርገዋለህ የሚያውክህን ነገር በሙሉ። ይበቃኛል ማለት ወጣቶች ኑሮዬ ይበቃኛል ማለት ማትረፊያ ነው። ይበቃኛል፣ የዕለት ጉርሴን የዓመት ልብሴን ካገኘው ይበቃኛል፣ ጥሪቴን ኢየሱስ ክርስቶስ ካደረኩት ይበቃኛል። ዮሐንስ ዘሰዋስው ጆን ዘክላይማክስ የቅዱሳን ጥሪታቸው ሀብታቸው ንብረታቸው ኢየሱስ ክርስቶስ ነበር ይላል። ለምን ነው የምትጨነቁት? ለማጌጥ
ለማሸብረቅ ለምንድን ነው መከራ የምትበሉት? ዓለም መጀመሪያ ሜካፕዋን ከዛ ውበታችሁን ነው የምታጠፋው። ዓለም መጀመሪያ ሳቋል ከዛስ ደስታችሁን ነው የምትወስደው። ዓለም መጀመሪያ ቡረቀዋል ከዚያስ ለቅሷችሁን ነው የምታመጣው። ይበቃኛል ካላችሁ ታርፋላችሁ። ከሰው ጋር አትወዳደሩ። ቅናት አያበግናችሁም። ወንድማችሁ ምንም ቢያደርግ ደስ ይላችኋል። ምክንያቱም ኑሮ ይበቃኛል ብላችሁ ስለምትኖሩ። አለመፎካከር፣ ዓለሙን እያያችሁ አትባክኑ። ጭንቅ አትበሉ። እናንተ ተረጋጉና ስከሩ። እግዚአብሔር የእውቀት መንፈስ አልሰጠን፣ የመረጋጋት መንፈስ ነው የሰጠን። እየሌላችሁ እንዳላችሁ ይሰማችኋል። በዓለም ምኞት፣ በዓይን አምሮት አትቃጠሉ። ባላችሁ ነገር ክርስቲያን እንደመሆናችሁ ኩሩ። ባላችሁ ነገር አመስግኑ። በሌላችሁ ነገር አትጨነቁ። የሚያስፈልጋችሁ ከሆነ እግዚአብሔር በጊዜው ጊዜ ያደርገዋል ብላችሁ አስቡ። ስለ ትዳር በማሰብ እንዳይከብድባችሁ አትጨነቁ ነው የሚለው። እግዚአብሔር በሚሰጠው ጊዜ ይሰጣል። አትጨነቁ። እርሱ ስለኛ ምን እንደሚያስፈልገን እኮ ያውቃል። ሳንለምነው ያውቃል። ሳንጠይቀው ይሰጠናል። ለምንድን ነው ተጨንቀን ከአእምሮ ውጭ ምን ሆነው? ለምንድን ነው ከመረጋጋት ምን ወጣው? በመጠን መኖርን መልመድ። ሌላው መፍትሄ የሚሰጠው ተጨንቆ በቁመቱ 1 ክንድ መጨመር የሚችል ማን ነው ይላል። አሁን ያነበብኩላችሁ ማቴዎስ ምዕራፍ 6። ተጨንቆ ማንም ሰው ምንም ፈቀቅ ማድረግ አይችልም። መጨነቅ ፈቀቅ አያረግም። መጨነቅ ያጎላል። መጨነቅ ያሳምማል። መጨነቅ አእምሮን ያውካል። መጨነቅ ጤናን ያሳጣል። መጨነቅ ውስጥን ይጎዳል። መጨነቅ ማህበራዊ ሕይወትን ያቃውሳል። መጨነቅ ጥፋት እንድታጠፉ ይገፋፋል። መጨነቅ ጥሩ ውሳኔ እንዳትወስኑ ያረጋችኋል። መጨነቅ የአእምሮ ህመም ያመጣባችኋል። መጨነቅ ተስፋ ያስቆርጣችኋል። መጨነቅ ብቻነትን፣ የበታችነት ስሜትን ይፈጥርባችኋል። ምንም የማይጎዳው ነገር አለ። ምንም ግን አትጨምሩም። ብዙ ነገር ግን ይጎልባችኋል። ተጨንቆ ከቁመቱ 1 ስንዝር መጨመር የሚችል ማን ነው? ማንም የለም። አትጨነቁ። እንዴ አንዳንድ ወጣቶች ተሰጦቼ፣ ክህሎቶቼ፣ አቅሞቼ፣ ማንነቴን የሚያደንቅልኝ፣ የሚያወድሰኝ፣ የሚያሞግሰኝ፣ ቦታ የሚሰጠኝ፣ ክብር የሚያጎናጽፈኝ ማን አለ ብለን እኮ ነው ሆድ የሚብሰን። እስኪ ልጠይቃችሁ፣ ዲያብሎስን ልተወው እመጣበታለሁ። ሌባ ባዶ የሆነ ቤት ሊበረብር የሚመጣ ይመስላችኋል? ሌባ እኮ ሊበረብር የሚመጣው የተወደዳችሁ ኦርቶዶክሳውያን በሀብት የበለጸገን ቤት ነው። የዲያብሎስ ውጊያ ከበረታባችሁ፣ የፈተና ጫና ካለባችሁ፣ ወጀብና አውሎ ንፋስ የሚጎነትላችሁ ከሆነ እንዳትረሱ፣ የዲያብሎስ ውጊያ ካለባችሁ ባለጸጋ ናችሁ ማለት ነው። እናንተ እኔ ምንፈርቀው ሌሎች የሚስቁት አንተ እኮ ሃይማኖት አለ፣ አንተ እኮ ደም ተቃብታ፣ አንተ እኮ ከዲያብሎስ ጋር እና ሊምርህ ትፈልጋለህ። ይህን ትምህርት ለምን ማስተምር ይመስላችኋል? ከቅርብ ጊዜ ወዲህ በጣም ብዙ ወጣቶች ምናልባት በምድር ላይ፣ ምናልባት በኑሮ ላይ፣ ምናልባት ባለው ነገር ላይ ሁሉ ተስፋ እየቆረጡ ራሳቸውን የሚያጠፉ ዜናዎች ስንሰማል። በቅርቡ እንኳን ዛሬ 3 ወር ወይም 2 ወር ይሆናል እዚች ከናንተ ጀርባ ካለች አንዲት ቦታ በአንድ ሳምንት ብቻ 6 ወጣቶች ናቸው ራሳቸውን ያጠፉት። 2 ጓደኛ ማቾችማ የሰማሁት አርሰናልም ስትሄድ አንድ ላይ ነበር ምን ሄደው፣ ኳስም ስንሄድ አንድ ላይ ነበር፣ ጌምም ስንጫወት አንድ ላይ ነበር። አሁን ብቻ ለምን ትሄዳለህ ብሎ ጓደኛውም ተደገመ። በቀደም አንድ ሎስ አንጀለስ ካሊፎርኒያ ከተማዋ ሙሉ ነዳለች። ታስታውሱ ከሆነ The Passion of Christ የክርስቶስ ሕማማት ፊልም ፕሮዲዩሰር የሆነው አንድ ሰው ተጠየቀ። የሱም ቤት ተቃጥሎ ነበረ። ምን ተሰማህ ብለው ጠየቁት። ምን መልስ እንደሰጠ ታውቃላችሁ? ለኔ መንጻት ነው አለ። It's purification። ለኔ ነጻው እንኳን ተቃጠለ፣ ለኔ ኃጢአቴ መታጠቢያ ነው እንደማለት ያለን ያለው። አንዳንድ ፈተናዎች የበለጠ ውብ ያረጉናል። አንዳንድ ፈተናዎች የበለጠ ይሰነግሉናል። አንዳንድ ፈተናዎች
የበለጠ ያጠነክሩናል። የበለጠ ሲቦካ የበለጠ እኮ ሲላቁት የበለጠ እኮ ጠንካራ ነው የሚሆነው። የበለጠ ከተፈጨ የበለጠ ጠንካራ ልም ነው የምትሆነው። ትስላለ እና ሳንፈተን እውነት እንዳለን በምን ይገለጥ? እንዲሁ ዝም ብሎ እመኑት አትመኑ፣ ጽኑ አትጽኑ በምን ይታወቅ? ብዙዎች ራሳቸውን አንቀው ገደሉ፣ ብዙዎች ግን ታገሱ፣ ቀን ጠበቁ። በቃ ተሳቃውም ቢሆን ቀን አሳለፉ፣ ቆስለውም ቢሆን ይኸው ተፈወሱ። በዓይን ያየሁትን ነው። ብዙዎች ግን ራሳቸውን ቀጠፉ። ምን ማለት ነው? ቀን የሚያመጣውን አታውቁም። ታገሱ። ዛሬ እንደ ጨለማ አይቀርም። ዛሬ እንደወደቃችሁት አይቀርም። ዛሬ ልትዋረዱ ትችላላችሁ። የተዋረዳችሁት ነገር ነገ ሊያከብራችሁ ይችላል። እፈሯ። በእግዚአብሔር ፊት ከምታፍሩ በዓለም ፊት አታፍሩ። የት ነው የምትሄዱ? መሄጃ ሳታዘጋጅ ትሄዳለህ። አንድ ሰሞን ፋሽን ሆኖ በዚህ በማህበራዊ ሚዲያ ብንሄድ ይሻለናል እያሉ ወጣቶች የት እንደ ጳውሎስ ሳትወር ብንሄድ ይሻለናል። ሃይማኖቴን ጠብቄያለሁ፣ ሩጫዬን ፈጽሜያለሁ፣ ተጋድያለሁ፣ ልሄድ ከክርስቶስ ጋር ልኖር ናፍቃ ያኔ ሂድ። አሁን ምን ሆነ ነው የምትሄደው? እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ። ፍቅር ግን ይበልጣል ከሁሉ። ሶስቱንም ከተውክ ቤተክርስቲያን አትዘምርልህም። ብትሞት ማህሌት አትቆምልህም፣ አትዘምርልህም፣ ፍትሃት አታረግልህም። ለምን? ሶስቱንም ክዳሃላ። ሌላ ኃጢአት ብትሰራ አንተ ስላለ